ሰላም ጤና ይስጥልን። ዛሬ በኩታ አርፈፋ ወይንም ፓርት 4 ተገናኝተናል። በዛሬው ቪዲዮአችን ገሬወን ጄቾታ ይህም በእንግሊሽ ላንጉጅ ውስጥ ፓርትስ ኦፍ ስፒች ስለሚባሉት ነገር ዲቴል የምንወያይ ይሆናል። ሎወር ግሬድ ላይ ያለን ፓርትስ ኦፍ ስፒች የምንላቸው ናውን፣ ፕሮናውን፣ ቨርብ፣ አድቨርብ፣ አድጀክቲቭ፣ ኮንጃክሽንስ፣ ፕሪፖዚሽንስ፣ ኢንተርጀክሽንስ የምንላቸው ነገሮች በአፋን ኦሮሞ ወይንም በኦሮምኛ ቋንቋ ውስጥ ሲመጡ ምንድናቸው የሚሆኑት የሚለውን ይህ ቪዲዮ በዝርዝር የሚያስረዳ ይሆናል። መጨረሻ ላይ ደግሞ ራሳችንን የምንፈትሽባቸው የተወሰኑ ጥያቄዎች ስለሚኖሩ እስከ ቪዲዮ ማብቂያ ድረስ አብራችሁን ቆዩ። እንደተለመደው ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ዛሬው ትምህርታችን እንገባለን። ኩታ አርፈፋ ፓርት 4 ክፍል 4 ማለት ነው። ገሬወን ጄቾታ ፓርትስ ኦፍ ስፒች የንግግር ክፍሎች የሚለውን ነው የምናየው። የመጀመሪያው ንግግር ክፍል መቃ ወይንም ናውን ብለን የምናውቀው በእንግሊሽ ላንጉጅ ውስጥ ምንድን ነው? ስም የምንለው ማለት ነው። ጄቾኒ ነማ በከ ሜሻሌ ፊ ካን ከነን ፈካተን ሞጋፈመን መቃ ጄደሙ ይላል። የሰው ስም፣ የቦታ ስም፣ የእቃ ስም የሚይዙ ቃላቶች የሚጠሩበት ነገር ስም እንለዋለን። ወይንም የአንድ ነገር መጠሪያ ስም አይደል የሚባለው? ያን ነገር ስም እንለዋለን የሚጠራበት ነገር ከሆነ ነው የሚለን። እዚህ ጋር ምሳሌ ስናይ አብዲሳ የሰው ስም ነው። አምቦ የቦታ ስም ነው። ሌንጫ የእንስሳ ስም ነው፣ አንበሳ ማለት ነው። ሲሬ የእቃ ስም ነው፣ አልጋ ማለት ነው። ኡመኒ ይላል ህዝብ ነው። አሁን ህዝብ የሚለውም ስም ነው። ብየ ሀገር፣ ሀገርም ስም ነው አይደለ? እየተጠራበት ነው። ኡመኒ የሚለውም ህዝብ የሚለው እየተጠራበት ነው። ሁሉም እዚህ ጋር ያየናቸው ስሞች ናቸው፣ የአንድ ነገር መጠሪያ ናቸው። በአረፍተ ነገር ውስጥ ደግሞ ስናየው ፈኬኛ ወይንም ኤግዛምፕል ሌንጪ ሞቲ ቢኔንሶታቲ አንበሳ የእንስሳት የአራዊት ሁሉ ንጉስ ነው እያለን ያለው። ስለዚህ እዚህ ጋር ሌንጪ ስም ነው። ሁለተኛውን ደግሞ ስናይ አብዲሳን በርሲሳዳ አብዲሳ አስተማሪ ነው። አብዲሳ የሰው ስም ነው፣ እዚህ ጋር ስም ነው። በርሲሳ የሚለውም ይሆናል ስም። አብዲሳ የሚለውም ስም ነው ማለት ነው። እዚህ ጋር ግን ከበርሲሳ ጋር ተያይዛ ያለችው ዳ ምንላት እቺ ቨርብ ነው የምትሆነው። ቨርብ ነው የምትሆነው ወይንም ጡሙራ ይባላል በአፋን ኦሮሞ ውስጥ እናያለን ቀጣይ ስላይድ ላይ። ሁለተኛ ላይ ደግሞ በመቃ ወይንም ፕሮናውን የሚባሉትን ስናይ ጄቸ በከመቃ ቡን ተጃጅሉዳ በስም ቦታ በመግባት የሚያገለግለን ነው። ያው ፕሮናውን ስምን የሚተካ አይደለ? ያ ማለት ነው። ማለት እሱ፣ እሷ፣ እነሱ እንደምንለው ማለት ነው። በእንግሊሽ ላንጉጅ ውስጥ ደግሞ ሚ፣ ሺ፣ ሂ፣ ዊ፣ ዘይ የምንላቸው ፕሮናውን ነው የሚባሉት። በአፋን ኦሮሞ ውስጥ ደግሞ ሲመጡ በመቃ ይሆናሉ ማለት ነው። መደብ አላቸው። መደባቸውን እንቀድመን። ረመዲ ቶኮፋ 3 መደብ አላቸው። ረመዲ ለመፋ፣ ረመዲ ሰደፋ። እዚህ ጋር የጻፍኩት በአረንጓዴ በአረንጓዴ የሆኑት ነጠላ ነጠላዎቹ ናቸው። በቀይ በቀይ ያረኳቸው ደግሞ ብዙዎቹ ናቸው። እሱን ለመረዳት ሞክሩ። ረመዲ ቶኮፋን ስናይ ወይንም የመጀመሪያ መደብ ሚለውን ስናይ የመጀመሪያ መደብ ነጠላ አና ይላል። አና እኔ፣ አና እኔ ማለት ነው። የመጀመሪያ መደብ ብዙ ስናይ ደግሞ ኑኢ ወይንም ኑቲ በሁለቱም መጠቀም እንችላለን። እኛ ማለት ናቸው ሁለቱም፣ ኑኢም ኑቲም እኛ። የመጀመሪያ መደብ ብዙ። ረመዲ ለመፋ ሁለተኛ መደብ ላይ ስንመጣ ደግሞ ሁለተኛ መደብ ነጠላ
አቲ ይላል እዚች ጋር አይደለ? አቲ አንተ ወይንም አንቺ ማለት ነው። ሁለተኛ መደብ ብዙ ስናይ ደግሞ ኢሲን ይላል እናንተ ማለት ነው። ረመዲ ሰደፋን ደግሞ ስናይ ረመዲ ሰደፋ ሶስተኛ መደብ ነጠላ ስናይ ኢኒ እና ይሼን ይላል። ኢኒ እሱ ነው፣ ይሼን እሷ ማለት ነው። ሶስተኛ መደብ ብዙ ደግሞ ስናይ ኢሳን ይላል እነሱ ማለት ነው። ይህንን መያዝ ነው፣ ቀላለው እየተካካን መጠቀም ነው ማለት ነው። ፈኬኛ ወይንም ኤግዛምፕል ስናይ ቶላን ዴሜ ቶላ ሄደ ወይንም ሄዷል እያልን ነው አይደለ? ቶላ የሚለው ይሄ ስም ነበረ። ይሄ ስሙን በምን እንተኳለን? ይሄ መቃ ነበር አይደለ? በመቃ እንተኳለን። በመቃ ቶላ ወንድ ነው። ስለዚህ ኢኒ ዴሜ እሱ ሄደ። እዚህ ጋር ቶላ ሄደ ነበር፣ እዚህ ጋር ደግሞ እሱ ሄደ ብለን ቶላ የሚለውን ስም በዚህ በስም መተኪያ እንተኳለን ማለት ነው። ሁለተኛ ላይ ደግሞ ጫልቱን ዴምቴ ጫልቱ ሄዳለች ወይንም ሄደች። ጫልቱ ሴት ነች። ጫልቱን ስሟን መጥራት ካልፈለግን እሷ ሄደች ማለት ከፈለግን ይሼን በሚለው ለሴት ስለሆነ ይሼን ዴምቴ ብለን መናገር ወይንም መጻፍ እንችላለን። ሶስተኛ ላይ ኢብሳ መቃ ይሄ ስም ገላጭ ወይንም መቂብሲ ብለን በሁለቱም መጥራት እንችላለን። ኢብሳ መቃም መቂብሲም ብለን መጥራት እንችላለን፣ ችግር የለውም። ስም ገላጭ የሚባለው በአማርኛ ውስጥ አድጀክቲቭ የምንላቸው ማለት ነው። ጄቼ መቃ ዮኪን በመቃ ቦዳገሉን ዋዬ መቃ ዮኪን በመቃ ሰና ወዴፈኑ ኑፍ ኬነን ኢብሰ መቃ ጀጠሙ ከስሙ ወይንም ስምን ከሚተካልን በኋላ በመግባት ስለዛ ስም ወይንም ስለዛ ስሙን የተካልን ቃል ተጨማሪ መረጃ የሚሰጡን ወይንም ያንን የሚገልጹልን ኢብሰ መቃ ወይንም መቂብሲ እንላቸዋለን ነው እያለን ያለው። ማለት ስም ገላጭ አድጀክቲቭ የምንለው በእንግሊሽ ላንጉጅ ውስጥ ማለት ነው። እነሱ ናቸው። እዚህ ጋር ስናያቸው አብዛኛው ጊዜ ሀሉወን፣ ቀለማት፣ ሃንጊ፣ እነዚህ መጠን፣ ሳይዝ ምናምን፣ ለኮፍሳ፣ ቁጥሮች፣ ማሉማ ምንነትን የሚገልጹ ነገሮች እነዚህ ኢብሰ መቃዎች ናቸው። አብዛኛው ጊዜ እነዚህ ሁሉ ኢብሰ መቃዎች ናቸው፣ አድጀክቲቭ ናቸው የሚሆኑት አብዛኛው ጊዜ። ሌሎችም አሉ ግን ኮመንሊ እነዚህ እንደ ኢብሰ መቃ ሆነው ይታያሉ። ለምሳሌ ሀሉወን ውስጥ ቀለማት የምንላቸው ውስጥ ቀይ፣ ቢጫ፣ አረንጓዴ ምናምን አሉ። ሳይዝ ደግሞ ይሄ ሃንጊ የምንለው ውስጥ ደግሞ አሉ ትንሽ፣ ትልቅ፣ ወፍራም፣ ቀጭን የምንላቸው ነገሮች። ለኮፍሳ የምንለው ውስጥ ደግሞ ቁጥሮች ናቸው። ቁጥሮችም እንደ ኢብሰ መቃ እናያቸዋለን። ማሉማ ምንነት ደግሞ የሚገልጹ ነገሮች አሉ። ጎበዝ ነው አይደለም፣ ጎበዝ አይደለም፣ ሰነፍ ነው የሚባሉት ነገሮችን ደግሞ እዚህ ውስጥ እናካትታቸዋለን። ምሳሌ ስናይ ግልጽ ይሆናል። ፈኬኛ ወይንም ኤግዛምፕል ስናይ የመጀመሪያ ኤግዛምፕል ቶላን ኢንተለ መጋላ ሰና ጃለቴ ምንድነው እያለ ያለው? ቶላ ጠይሟን ልጅ ወዷታል ወይንም ወደዳት እያለን ያለው። ያሁን እዚች ጋር ኢንተላ የሚለው ይሄ ስም ነው አይደለ? ልጅቷ ወይንም ያችን ልጅ እንደማለት ነው። መጋል የሚለው ደግሞ ጠይሞ እቺ ልጅቷን እየገለጠልን ነው። ይሄ ነገር ልጅቷን ስለ ልጅቷ ተጨማሪ መረጃ፣ ልጅቷ ምን አይነት ነች? ጠይም ነች። ኢንተላ ምን አይነት ነች? መጋላ ነች፣ ጠይም ነች እያለን ያለው። ስለዚህ እዚህ ጋር ምንድን ያለው ዲፊኒሽኑ ላይ ከስሙ ወይንም ከስም በኋላ በመግባት ስለ ስሙ ተጨማሪ መረጃ የሚሰጠንና የሚገልጽልን ያለው። ስሙ ይሄኛው ነው። ከስሙ በኋላ ገባ፣ ከዛ ስሙን የበለጠ ገለጸልን። አሁን ቶላ ኢንተላ ሰና ጃለቴ ማለት እንችላለን። ይህን ሳናስገባ እኮ
ቶላ ልጅቷን ወደዳት ብቻ ማለት ነው። ይሄን ባናስገባው መጋል የሚለውን ባናስገባው ጠይም የሚለውን ማለት ነው ባናስገባው ሙሉ አረፍተ ነገር ይሆናል። ቶላን ኢንተላ ሰና ጃለቴ፣ ቶላ ልጅቷን ወደዳት ማለት ይቻላል። ግን ስለ ልጅቷ ደግሞ ተጨማሪ መረጃ እንዲሰጥልን መጋላ ጠይሟን ልጅ ወደዳት ብለን ጨመርንበት ማለት ነው። ተጨማሪ መረጃ ነው የሚሰጠን ኢብሰ መቃ የምንለው የንግግር ክፍል ማለት ነው። ሁለተኛ ኤግዛምፕል ስናይ አኒ መነ ጉዳ ቀባ፣ እኔ ትልቅ ቤት አለኝ። አሁን እዚች ጋር ጉድ የሚለው ኢብሰ መቃ ነው ማለት ነው። ምሳሌ ስናይ ደግሞ ኮንኮላታን ለማ ከሌሳ አምቦ ዴሜ፣ ሁለት መኪኖች ትላንት አምቦ ሄደዋል እያለን ያለው። አሁን እዚች ጋር ኮንኮላታ የምንለው ስም ነው፣ መኪና ማለት ነው። ለማ ደግሞ ሁለት እያለ ነው፣ ቁጥር ነው ይሄ ለማ። ስለዚህ ኢብሰ መቃ ነው። አሁን እዚህ ጋር ለኮፍሳ ብለናል። ቁጥሮች ምንድን ናቸው ብለናል? ኢብሰ መቃ ናቸው ብለናል። ስለዚህ ይሄ መኪናው ስንት መኪና እንደሆነ እየገለጸልን ነው አይደለ? ስለዚህ ስሙን በደንብ እየገለጸልን ነው። ተጨማሪ መረጃ ስለ ስሙ እየሰጠን ነው ማለት ነው ይሄ። አራተኛ ምሳሌ ስናይ ደግሞ ጫላን በረታ ጪማ ቱሬ፣ ጫላ ጎበዝ ተማሪ ነበር እያልን ነው። ስለዚህ ጪማ የሚለው ጎበዝ መሆኑን እያሳየ ነው። ማሉማ ሚለው ውስጥ ይመደባል። ምንነት ምንድን ነው ያ ሰው ምን አይነት ባህሪ ያለው የሚለውን ነገር ጎበዝ ነው ሰነፍ ነው ምንድን ነው የሚለውን ማሉማ ውስጥ እናጠቃልለዋለን። ስለዚህ ጪማ የሚለው ምንድን ነው? ኢብሰ መቃ ወይንም መቂብሲ ነው ማለት ነው። እዚህ ጋር ያሉት እንዳለ በሰማያዊ ከለር ያረኩላችሁ ኢብሰ መቃዎቹን ናቸው። አሁን እዚህ ጋር መጋላ የምንለው ሀሉወን ቀለማቶች ውስጥ መመደብ እንችላለን። እዚህ ጋር ደግሞ ጉዳ የሚለው ደግሞ እዚህ ሀንግ የሚለው ውስጥ፣ ለማ የሚለው ደግሞ ቁጥር ስለሆነ ለኮፍሳ ውስጥ እናስገባዋለን። ጪማ ደግሞ ጎበዝ ወይንም ብርቱ ማለት ነው። ማሉማ ውስጥ እንከተዋለን። ስለ ሰው ምንነት ወይንም ስለሆነ ነገር ምንነት የሚገልጽልን ስለሆነ ማለት ነው። አራተኛውን ስናይ ጡሙራ ወይንም ጎቺማ ቨርብ ማለት ነው። ግስ እንደምንለው በአማርኛው የሮ ሄዱ ገሉምሳ ኬሰቲ ጡመረቲ አርገሙን ጎቺ ወይ ራወተሙ ዮኪን ደለገሙ ከን አገርሲሱዳ። ምንድነው ማለት የፈለገው? አብዛኛው ጊዜ መጨረሻ ላይ የሚገባ ከአረፍተ ነገር መጨረሻ ላይ የሚገባ ሆኖ የተፈጸመን ነገር ወይንም የተደረገን ነገር የሚያሳየን ነገር ነው። ምን የምንለው? ጡሙራ ወይንም ጎቺማ የምንለው በሁለቱም ስም መጥራት እንችላለን። ጡሙራም ጎቺማም ካለን ግስ ማለት ነው፣ ያው ቨርብ ማለት ነው። ፈኬኛ ኤግዛምፕል ስናይ ኢኒ ኮንኮላታ ቢቴ፣ እሱ መኪና ገዛ። ቢቴ እቺ ቢቴ ገዛ ድርጊት ነች። ጎቺማ ወይንም ጡሙራ ነች። በእንግሊሽ ላንጉጅ ውስጥ ደግሞ ቨርብ ነው። ገዛ ድርጊት እያደረገ ነው፣ ገዝቶታል። ያን ነገር መግዛት ድርጊት ስለሆነ ማለት ነው። አብዛኛው ጊዜ አረፍተ ነገር መጨረሻ ላይ ነው የሚገባው በአፋን ኦሮሞ ስርዓት ውስጥ ማለት ነው። ሁለተኛ ጫላን በርሲሳ ዳ፣ ጫላ አስተማሪ ነው። አሁን እዚች ጋር በርሲሳ ዳ ተያይዛን ያለችው ነው እንደማለት ነው። ነው ዳ። ስለዚህ ዳ የምንላትም ምንድነች? ጡሙራ ወይንም ጎቺማ ነች ማለት ነው። ሶስተኛ ቦንሳን ዶክተራ ተኤ፣ ቦንሳ ዶክተር ሆነ፣ ተኤ ሆነ መሆንንም እያሳየ ስለሆነ ጡሙራ ወይንም ጎቺማ ይሆናል ማለት ነው። የመጨረሻው ደግሞ ጫላን ሙክ ሙሬ፣ ጫላ ዛፍ ቆረጠ እያለ ነው። አሁን እዚህ ጋር ሙሬ የምንለው መቁረጥ ወይንም ቆረጠ እያልን ስለሆነ ድርጊት ነው።
ስለዚህ ይሄ ጡሙራ ወይንም ጎቺማ ውስጥ ነው የምንመድበው ማለት ነው። እዚህ ጋር መጨረሻ ላይ ሁሉም የገቡት ለየት ባለ ቀለም ያረኩላችሁ ጎቺማ ናቸው ወይንም ጡሙራ ናቸው፣ ቨርብ ናቸው ማለት ነው። በአፋን ኦሮሞ ውስጥ አብዛኛው ጊዜ መጨረሻ ላይ ነው የሚገቡት፣ ከአረፍተ ነገር መጨረሻ ላይ ነው የሚገቡት ማለት ነው። በመቀጠል ደግሞ አምስተኛ ላይ ኢብሳ ጡሙራ ወይንም ጎቺፕሲ አድቨርብ የምንለው ማለት ነው። ግስ ገላጭ የምንለውን እናያለን። ሂመ ቶኮ ኬሰቲ ጡሙረ ዱራ ገሉን ጡሙረ ሂሚቻ ከን ኢብሱዳ። በአንድ አረፍተ ነገር ውስጥ ከግሱ በፊት በመግባት ስለ ግሱ የሚገልጽልን ኢብሰ ጡሙራ እንለዋለን ማለት ነው። እዚህ ጋር ስናይ አካት፣ የሮ፣ ጋፊ፣ ሰደርክ እኒህ ነገሮች ውስጥ የሚመደቡት ጊዜ ውስጥ፣ ጥያቄ ውስጥ፣ የሆነ ነገር ለመግለጽ ደረጃ ውስጥ የሚመደቡት ነገሮችን እነሱ ኢብሰ ጡሙራ አብዛኛው ጊዜ ይገልጽልናል ማለት ነው። ምሳሌ ስናይ ግልጽ ይሆናል። ፈኬኛ ጫልቱን ሱተ ዴምቲ። አያችሁ፣ ጫልቱ በቀስታ ነው የምትሄደው። አሁን እዚህ ጋር ዴምቲ የሚለው ይሄኛው ጡሙራ ነው አይደለ? ከሱ በፊት እዚህ ጋር ከጡሙራው ዱራ ገብቶ ጡሙራውን የሚገልጽልን ያለው ጫልቱ በቀስታ ትሄዳለች ወይም በቀስታ ነው የምትሄደው ነው እያለ ያለው። ስለዚህ ከዚህኛው ጡሙራ በፊት ገብቶ ይሄኛውን የሚገልጽልን ጫልቱ እንዴት ትሄዳለች ከተባለ በቀስታ ሱታ በቀስታ ትሄዳለች ነው። ስለዚህ ይሄ ምንድነው? ኢብሰ ጡሙራ ነው ወይንም ጎቺፕሲ ነው ማለት ነው። ሁለተኛው ደግሞ መገርቱን ከሌሳ ዴምቴ። መገርቱ ትላንት ሄዳለች ወይንም ሄደች እያልን ነው። ስለዚህ ከሌሳ የምንለው ከዚህኛው በፊት ነው የገባው፣ ከጡሙራው በፊት ነው። መገርቱ መች ነው ሄደችው ከተባለ ትላንትና፣ ከሌስ ትላንትና ማለት ትላንትና ሄዳለች እያልን ነው። ጊዜ ውስጥም ይመደባል ማለት ነው። እሺ ሶስተኛውን ደግሞ ኤግዛምፕል ስናይ አብዲሳን ዮም ዴሜ። አሁን እዚህ ጋር እየጠየቀ ነው። አብዲሳ መች ነው ሄደው እያለ ነው። አያችኋን? ከግሱ ወይንም ከጡሙራው በፊት ነው የገባው እና እያስጠየቀ ነው። መቼ እንደሄደ ጊዜን እየጠየቀ ነው። ዮም መቼ እንደሄደ እየጠየቀልን ነው። ስለዚህ ይሄኛው ምን ይሆናል? ኢብሰ ጡሙራ ይሆናል ማለት ነው። ጫላን ማሊፍ አፌ። ጫላ ለምን ቀረ እያለ እየጠየቀልን ነው። እዚህ ጋር ማሊፍ ለምን፣ ዮም መቼ። አሁንኛው ለምን ቀረ ምክንያትን እየጠየቀልን ነው አይደለ? ስለዚህ ሀፍ የሚለው ጡሙራ ነው። ከጡሙራው በፊት ነው የገባው ይሄኛው። ስለዚህ ይሄኛው ምን ይሆናል? ኢብሰ ጡሙራ ይሆናል ማለት ነው። የመጨረሻውን ኤግዛምፕል ስናይ ኦቦ ደቻሳን ለፈ በሊኢናን ቆተን። አቶ ደቻሳ መሬት በሰፊው አረሱ እያልን ያለው። ስለዚህ እዚህ ጋር በሊኢናን የሚለው በሰፊው እንዴት አረሱ አቶ ደቻሳ ቢባል በሰፊው ያረሱበትን ነገር እየገለጽንላቸው ነው። ማለትም ይሄ ቆተን የሚለውን ይሄኛው ጡሙራ ነው፣ ከሱ በፊት ነው የገባው። ስለዚህ ጡሙራ በደንብ ይገልጽልናል። በሰፊው ነው ያረሱት አቶ ደቻሳ መሬቱን ማለት ነው። ያን ይገልጽልናል። ስድስተኛ ላይ ስንመጣ ስድስተኛው የንግግር ክፍል ዱርዱቤ። በእንግሊሽ ላንጉጅ ውስጥ ደግሞ አብዛኛው ጊዜ ፕሪፖዚሽን ብለን የምናውቀው ነገር ነው። ጄቾታ መቃዱራ ዮኪን መቃዱባ ገሉዳን ተጃጂላ አካ ኢዶ የሮ ሰበባፊ ሀላ ኬኑን ከንደንዳኒዳ። ምንድነው ማለት የፈለገው? ይሄ ዱርዱቤ የምንለው ወይንም ፕሪፖዚሽን የምንላቸው ከስም በፊት ወይንም ጀርባ በመግባት እንደ ቦታ፣ ጊዜ፣ ምክንያትን የተለያዩ አገልግሎቶችን የሚሰጡን ወይንም ሊሰጡን የሚችሉ
ቃላት አይነቶችን ወይም የንግግር ክፍሎችን ዱብዱቤ እንላቸዋለን ነው ያለው። እዚች ጋር ኮመንሊ የምንጠቀማቸው ዱብዱቤዎችን አስቀምጬላችኋለሁ። ሁሉም ባይሆን በጣም ብዙ ናቸው፣ ግን ኮመንሊ የምንጠቀማቸው እዚች ጋር ያሉት ናቸው። ኢራ ይላል፣ ኬሳ፣ ጊዱ፣ ፉልዱራ፣ ጪና፣ ዱባ፣ አካ፣ ዋኤ፣ ኤርግ የምንላቸው ኮመንሊ እንጠቀማቸዋለን። ያው ትርጉማቸው ይሄ ኢራ የምንለው የሆነ ነገር ከላይ እንደሆነ ለማሳየት አሁን ሲሬራቲ ጅራ አልጋው ላይ አለ የሆነ ኢራ የምንለው ከላይ እንደሆነ ኦን ዘ ቴብል እንደሚባለው ኦን እንደምንላት ነች እችኛዋ። ኬሳ ይሄ ደግሞ ውስጥ ማለት ነው። ኬስ አቺ ኬሳ ጅራ ስንል እዛ ውስጥ አለ፣ መነ ኬሳ ጅራ ቤት ውስጥ አለ እያልን ነው የሚሆነው። እዚህ ጋር ደግሞ ጊዱ ይሄ ደግሞ መካከል ላይ ቢትዊን እንደምንለው ማለት ነው። ፉልዱራ ኢንፍሮንት ኦፍ ፊት ለፊት የምንለው አለ አይደለ? እንደዛ ማለት ነው። ጪና አጠገብ ላይ የምንለው ማለት ነው። ጪና አጠገብ ማለት ነው። ዱባ ከጀርባ፣ አካ እነዚያ አካ፣ ዋይ እና ኤርግ የምንላቸው ደግሞ ዳይሬክት ትርጉም የላቸውም፣ ግን ሲገቡ ሴንስ ያለው አረፍተ ነገር ይሰጡናል። አካ እንደ ማለት ነገር ነው። ዋኤ የሆነ ስለሆነ ሰው ለማውራት ስንፈልግ፣ ኤርጋ የሆነ የጀመርንበት ቦታ አንቲል እንደምንለው አለ አይደለ? የጀመርንበት ቦታ ለመግለጽ ወይንም አጀማመርን ከሆነ ፔሪድ ኦፍ ታይም አንስቶ ያለውን ነገር ለመግለጽ ስንፈልግ ኤርጋ የሚለውን እንጠቀማለን ማለት ነው። ፈኬኛ ወይንም ኤግዛምፕል ስናይ ገመቹ አካ ፈርደ ፊጌ፣ ገመቹ እንደ ፈረስ ሮጠ። አሁን እዚህ ጋር ገመቹ አካሚቲ ፊጌ ተብሎ ከተጠየቀ ገመቹ አካ ፈርደ ፊጌ። አሁን አካ የምንላት እንደ ፈርደ አስ ላይክ የምንለው አለ አይደለ? በእንግሊሽ ላንጉጅ ውስጥ የዛ አይነት ትርጉም ነው ያላት። አካ እንደ ፈርደ እንደ ፈረስ ማለት ነው። እንደ ፈረስ ሮጠ። እዚህ ጋር ደግሞ ዋኤ አሊ ነትሂሚ፣ ዋኤ አሊ ነትሂሚ፣ ስለ አሊ ንገረኝ ወይንም ንገርኝ እያልን ያለው። ዋኤ ስለ የሆነ ስለሆነ ነገር ስንጠይቅ ወይንም ሲነገረን ዋኤ ብለን እንጠቀማለን። ስለ ዋኤ አሊ ነትሂሚ፣ ስለ አሊ ንገረኝ ወይንም ንገርኝ እያልን ነው። ሶስተኛ ኤግዛምፕል ላይ ገላናን ገረ ሮቤ ዴሜ፣ ገላና ወደ ሮቤ ሄደ። ገረ ወደ እንደማለት ነው፣ የሆነን መጠቆሚያ አቅጣጫ ማለት ነው። ወደ ገላናን ገረ ሮቤ ዴሜ። እሺ የመጨረሻው አብዲ መነ ኬሳ ጅራ፣ አብዲ ቤት ውስጥ አለ ወይንም ቤት ውስጥ ነው። አሁን እዚህ ጋር ኬሳ የምንላት ውስጥ የምትለው ነች ማለት ነው። ስለዚህ እዚህ ጋር በቀይ ያሉት እንዳሉ ምንድናቸው? ዱብዱቤዎች ናቸው ወይንም ፕሪፖዚሽንስ ናቸው ማለት ነው። የመጨረሻውና ሰባተኛው ፓርትስ ኦፍ ስፒች ወይንም ገሬ ወንጄቾታን ስናይ ወልቀፍሲ ስቶታ፣ ወልቀፍሲ ስቶታ ወይንም በእንግሊሽ ላንጉጅ ውስጥ ኮንጃክሽን የምንለው ይሆናል። ጄቹን ጫስሉጋ አፋን ኦሮሞ ኬሰቲ ኩታ ዱቢ ጄቾታ ጪሮሌ ዮኪን ሂሞታ አዳ አዳ ወሊቲ ፊዱፍ ተጃጅለኒ ዳ ይላል። ምንድነው ማለት የፈለገው? በአፋን ኦሮሞ ወይንም በኦሮምኛ ቋንቋ ህግጋቶች ውስጥ የተለያዩ የቃላት ክፍሎችን ሀረጋትን አንድ ላይ በማምጣት የሚያያይዝልን ቃል ወይንም በማያያዝ አገልግሎት የሚሰጠንን ቃል ወልቀፍሲስቱ እንለዋለን። አንድ ሲሆን ብዙ ሲሆኑ ደግሞ ወልቀፍሲስቶታ እንላቸዋለን እያለን ያለው። እዚች ጋር አራቱ ኮመን ናቸው። በአራቱ ያስቀመጥናቸው አከሱማስ፣ ከነመሌስ፣ ደበሌስ እነዚህ ኢዳማ ያደ ሀገር ሲሰን የሀሳብ መደመርን ወይንም የሀሳብ አንድነትን የሚያሳዩ
ወልቀብሲስቱታ ናቸው ማለት ነው። እዚች ጋር አከሱማስ ስንል እንደዚሁም ከነመሌስ አያያዥ የምንላቸው ማለት ነው በአጠቃላይ። ይሁን እንጂ ነገር ግን ቢሆንም እንደምንለው አለ አይደል በአማርኛ ውስጥ እነሱ ማለት ነው። አከሱማስ ስንል እንደዚሁም ከነመሌስ ከዚህ ውጪ ደበሌስ በተጨማሪ እዚህ ጋር ደግሞ ሁለተኛው ላይ ስንመጣ ገሩ ግን ሀተው መሌ ይሁን እንጂ ተኡሌ ቢሆንም ከነቢራን ሌላ ተጨማሪም እንደማለት ነው። እነዚህ ደግሞ ፋላ ያዳ አገርሲሰን የሀሳብ ተቃርኖን የሚያሳዩ ናቸው ማለት ነው። እዚህ ሶስተኛ ላይ ስንመጣ ደግሞ ዮኪን ማለት ያው ወይንም ማለት ነው። ሞ ደግሞ እሱም እንደ ወይንም ይሆናል። አጠቃቀማቸው ይለያያል እንጂ ዮኪኒሞ ደግሞ ረዘም ጠንከር ያለ ሀሳብን ለመግለጽ ስንፈልግ ወይንም እንደሚል ይሆናል። ሶስቱም ተመሳሳይ ናቸው። አጠቃቀማቸው ነው የሚለያየው። አራተኛ ላይ ከናፉ ሀሉ መከናን ዋን የምንላቸው አሁን ከናፉ። ስለዚህ ሀሉ መከናን በዚሁ አይነት እንደዚሁ አይነት እንደማለት ነው። ዋን የምንለው አደራረጉን የሚነግረን ነው። ምሳሌ ስናየው ግልጽ ይሆናል። እነዚህ ውጤትን የሚያሳዩ ናቸው ማለት ነው። ፈኬኛ ኤግዛምፕል ስናይ ኢኒ ኒዌዲሳ አከሱማስ ኒሲርባ እሱ ያንጎራጉራል እንደዚሁም ይዘፍናል እያለ ነው። አከሱማስ የሚለው ምን እያደረገልን ነው? እያያያዘልን ነው አይደለ? ኮንጃክሽን ነው ብለናል። ስለዚህ እኒህ ሁለቱን ሀሳቦች አያያዘልን። እሱ ያንጎራጉራልም ይዘፍናልም እንደዚሁም ይዘፍናልም ስላለን ማለት ነው። ስለዚህ አከሱማስ የምትለው እዚህ ጋር በቢጫ ቀለም ያለችው ወልቀብሲስቱ ነች ማለት ነው። እሺ ሁለተኛ አኒ ቦንሳ ነንጃለዳ ኢኒ ገሩ ነሂንጃለቱ እኔ ቦንሳን ወደዋለሁ እሱ ግን አይወደኝም እያለ ነው። እኔ ቦንሳን ወደዋለሁ ኢኒ ገሩ እሱ ግን አሁን ይሄ ገሩ የሚለው እሱ ግን ማለት ነው አይወደኝም። አያችኋል? እያያያዘልን ነው እነዚህ ሁለቱን ሀሳቦች ማለት ነው። ስለዚህ ወልቀብሲስቱ ነች። እቺ አንድ ወልቀብሲስቱ ነች ማለት ነው። ወይንም ኮንጃክሽን ነች ማለት ነው። ሶስተኛ ደግሞ አናሞ ቦና ጃልታ እኔ ነው ወይስ ቦናን ነው የምትወደው ወይንም የምትወጂው ብሎ እየጠየቀ ነው። ሞ ወይንም ሚሊዮን ትተካልናለች ትሆናለች ማለት ነው። የመጨረሻው ኤግዛምፕል ዋን ቆቴፍ ቀብጢ ጋሪ ገልሜሴ ስላጠና ጥሩ ውጤት አስመዘገበ። ዋን ስለ አሁን ቆቴ የሚለው ላይ እቺ ጥሞራ ላይ ፋን እናስገባታለን ማለት ነው። ከዛ ፊት ለፊት ላይ ዋን ቆቴፍ ቀብጢ ጋሪ ገልሜሴ አሁን እዚች ጋር እንዳለችው ችኛ ውጤትን ነው የሚያሳየው አይደለ? የሆነ ነገር መጨረሻውን ያሳየናል። ስለዚህ ይሄ ልጅ አሁን ስላጠና ምን አደረገ? ጥሩ ውጤት አስመዘገበ እያልን ያለ ነው። ያ ነው እዚች ጋር በቢጫ ቀለም ያረኩላችሁ አያያዦች ናቸው ማለት ነው። አሁን ደግሞ ራሳችንን ትንሽ በጥያቄዎችን ፈትን ጋፊወን ጥያቄዎች ማለት ነው። የመጀመሪያ ጥያቄ በከዱዋ በርኖታ ኢሳኒ ጡሙረኒ ኤቢፋመን ይላል። ኢዶ ዱዋ ከና በመቃ በከቡ ከምቱ ጫላቲ ጉታ የትኛው ባዶ ቦታውን የትኛው ስም ተኪ ነው የሚሞላው ነው እያለን ያለው። የመጀመሪያው አላይ ኢን ይላል፣ ባላይ ኢፌን፣ ጫላይ ኢሳን፣ ዳላይ አኖ ይላል። ምንድን ነው ያለው? ባዶ ቦታ ትምህርታቸውን ጨርሰው ተመረቁ እያለ ያለው። ስለዚህ ስለ ብዙ ሰዎች ነው አይደለ? ስለ ብዙ ሰዎች ስለሆነ ኢኒ ማለት ምንድን ነው ብለናል ቅድም፣ እሱ ማለት ነው። ባላይ ደግሞ ኢሼን ማለት እሷ ማለት ነው። ጫላይ ኢሳን ማለት እነሱ ማለት ነው። አኖ ደግሞ እኔ ይሆናል ማለት ነው። ስለዚህ 3 ሰከንድ ልስጣችሁ፣ መልሳችሁን አስቡ። ኦኬ አሰባችሁ። ጫላይ ያለው ዘቤስት መልስ ይሆናል። ኢሳን ነው የሚሆነው። ኢሳን በርኖታ ኢሳኒ ጡሙረኒ ኤቢፋመን እነሱ ትምህርታቸውን ጨርሰው ተመረቁ ይሆናል። ኢና የሆነው እሱ ትምህርታቸውን ጨርሶ
ተመረቁ አይባልም አይደለ? ወይንም እሷ ትምህርታቸውን ጨርሰው ተመረቁ አይባልም፣ ሴንስ አይሰጥም። ስለዚህ ጫ ላይ ያለው ኢሳን ይሆናል ዘቤስት መልስ። ሁለተኛ ላይ ጋዲሳን ፈርደ አዲ ያበቴ ዱፌ፣ ጋዲሳ ነጭ ፈረስ እየነዳ መጣ ወይንም እየጋለበ መጣ። ጄዱ ኬሰቲ ጄች ኢብሳ መቃ ተይ ከሚ የሚለው አረፍተ ነገር ውስጥ ኢብሳ መቃ የሆነው የትኛው ነው? ማለትም አጀክቲቭ የሆነው የትኛው ነው እያለ ነው ያለው። 3 ሰከንድ ልስጣችሁ፣ መልሳችሁን አስቡ። ያሰባችሁ ዘቤስት መልስ ጫ ላይ ያለው አዲ የሚል ይሆናል። ነጭ፣ ምክንያቱም ፈረስ የሚለው ስም ነው። ፈረሱን እየገለጸልን ነው። ፈረሱ ምን አይነት ነው ከተባልን ነጭ። ቀለማቶች እነዛ ሀሉወን ምናምን ቀለማቶች ኢብሳ መቃ ናቸው ብለናል። ስለዚህ አዲ ይሆናል ማለት ነው። እኒ ጋዲሳም ፈርዳ የሚለውም ስሞች ናቸው፣ መቃ ናቸው፣ ኢብሳ መቃ የሆኑ። ዳ ላይ ደግሞ ዱፌ ይላል። ይሄ ደግሞ መጣ ማለት አይደለ? ይሄ ደግሞ ግስ ነው የሚሆነው አይደለ? ሙራ ብቻ ነው የሚሆነው ወይንም ጎቺማ ብቻ ነው የሚሆነው። ዘቤስት መልስ ጫ ላይ ያለው አዲ ነጭ የሚለው ይሆናል ማለት ነው። ሶስተኛ ጀቾት አርማን ገዲ ኬሳ ጄቺ ሙራ ዮኪን ጎቺማ አገርሲሱ ከሚ፣ የትኛው ነው ግስ የሆነው ወይንም ቨርብ የሆነው እያለን ያለው። አንደኛ ላይ ቶላን ይላል፣ አላይ ማለት ነው። አላይ ቶላን ይላል፣ ባላይ ደፍቅ ይላል፣ ጫ ላይ በረታ፣ ዳላይ ፊግ ይላል። 2 ሰከንድ ልስጣችሁ ለዚህ ጥያቄ፣ መልሳችሁን አስቡ። ኦኬ፣ ያሰባችሁ ዘቤስት መልስ የሚሆነው የትኛው ነው? ድርጊት ነው ያለን። ስለዚህ ዳ ላይ ያለው ፊጌ የሚለው ይሆናል ማለት ነው። በረታም ስም ነው፣ ቶላም ስም ነው፣ ደፍቅ ላብ ማለት ነው። ይሄኛውም ስም ነው። ስለዚህ ዳ ላይ ያለው ፊጌ ሮጠ የሚለው ይሄ ግስ ይሆናል ወይንም ጡሙራ ይሆናል ማለት ነው። አራተኛ ጥያቄ ሰሬንሱን ሱቱማ ዴማ ጄዱ ኬሰቲ ጄቺ አካታ ጎቺ ኢቲ ራወተሜ አገርሲሱ ዮኪን ኢብሳ ጡሙራ ከሚ እያለ ነው። ከዚህኛው ሰሬን ሱን ሱቱማ ዴማ የሚለው አረፍተ ነገር ውስጥ የትኛው ነው ኢብሳ ጡሙራ ወይንም አድቨርብ ግስ ገላጭ የምንለው የትኛው ነው እያለን ያለው። 2 ሰከንድ ልስጣችሁ፣ መልሳችሁን አስቡ። ኦኬ፣ አሰባችሁ ዘቤስት መልስ የሚሆነው የትኛው ነው? ጫ ላይ ያለው ሱቱማ የሚለው በቀስታ አድቨርብ ያለው ማለት ነው። ጫ ላይ ያለው ይሆናል ማለት ነው። አለ ያለው ሰሬን የሚለው ስም ነው፣ አይሆንም። ሱን የሚለውም የሚጠቋሚ ነው፣ አይሆንም። ዴማ የሚለው ዳ ላይ ያለው ደግሞ ግስ ነው፣ አይሆንም። የተጠየቅነው ኢብሳ ጡሙራ ግስ ገላጭ ነው ወይንም አድቨርብ የሆነው ስለተባለን ጫ ላይ ያለው ነው የሚሆነው ማለት ነው። ውሻው በቀስታ፣ ይሄ ውሻ በቀስታ ነው የሚሄደው። ውሻው እንዴት ነው የሚሄደው ከተባለን በቀስታ አካሄዱን ነው እየገለጸልን ያለው። ስለዚህ ኢብሳ ጡሙራ ይሆናል ማለት ነው። አምስተኛ ኪታብኒ ቴሱም አራ ጅራ ጄዱ ኬሰቲ ጄቺ ዱቤታዬ ከሚ፣ መጽሐፉ ማስቀመጫው ላይ ነው ያለው የሚለው አረፍተ ነገር ውስጥ ዱቤ የሆነው ቃል የትኛው ነው እያለን ያለው። 2 ሰከንድ ልስጣችሁ፣ መልሳችሁን አስቡ። ኦኬ፣ አሰባችሁ። ስለዚህ ጫ ላይ ያለው ኢረ የሚለው ዘቤስት መልስ ይሆናል ማለት ነው። ምክንያቱም ዱቤ ነች ወይንም ፕሪፖዚሽን ነች፣ የሆነ ነገር ላይ እላይ መሆኑን የምታሳዩ ኦን እንደሚለው በእንግሊሽ ላንጉጅ ውስጥ ኦን ዘ ቴብል፣ ኦን ዘ ቤድ የምንላቸው ነገሮች አሉ አይደለ? ኦን የምትለውን ትተካልናለች ማለት ነው። 6ኛና የመጨረሻ ጥያቄያችን ደግሞ በረታንሱን ጪማ ዳገሩ ቆሩምሳ እረቲ ማሊፍ ፈሻለሌ ጄዱ ኬሰቲ ጄቻ ወልቀብሲሳ ተዬ ከሚ፣ ይህ ተማሪ ጎበዝ ነው ግን ለምን ፈተና ላይ ደካማ ይሆናል የሚለው አረፍተ ነገር ውስጥ አያያዥ የሆነው ቃል የትኛው ነው እያለን ያለው። 2 ሰከንድ ልስጣችሁ፣ መልሳችሁን አስቡ።
ለማወቅ ያሰባችሁ ዘቤስት መልስ ጫ ላይ ያለው ገሩ የሚለው ይሆናል ማለት ነው። ምክንያቱም አያያዥ ነው። ግን እያለ ነው አሁን ይህ ተማሪ ጎበዝ ነው፣ ፈተና ላይ ግን ለምን ይደክማል እያለ ነው ያለው። ስለዚህ ግን የሚለው ሁለቱን ሀሳቦች አያያዘልን ማለት ነው። እዚህ ጋር ይህ ተማሪ ጎበዝ ነው የሚለውንና ፈተና ላይ ለምን ይደክማል የሚለውን አያያዘልን ገሩ የሚለው። ስለዚህ አያያዥ የሆነው ገሩ የሚለው ይሆናል ማለት ነው። አለ ያለው በረታ የሚለው ስም ነው። ባላይ ያለው እሱን የሚለው ደግሞ ጠቋሚ ነው። ዳላይ ጭማጣ የሚለው ደግሞ ጎበዝ ነው የሚለው። እዚች ጋር አጀክቲቭ እና ቨርብ ነው ተደምረው ያሉት። ጎበዝ ነው እያለ ነው ያለው። ዳ ምንላት ለብቻዋ ካየናት ቨርብ ነች ወይንም ጎቺማ ነች፣ አንድ ቶሞራ ነች ማለት ነው። ጭማ የምንለው ደግሞ ይብሳ መቃ ነው ወይንም መቂብሲ ነው ማለት ነው። ምን አጀክቲቭ ነው ማለት ነው የሚሆነው። የዛሬ ቪዲዮአችንን በዚህ ጨርሰናል። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጉ። በቀጣይ ደግሞ በኩታ ሸነፋ ወይንም ፓርት 5 እንገናኛለን። እስከዛው ድረስ መልካም ቆይታ